ሰኞ ጌታችን መድኃኒታችን ኢየሱስ ክርስቶስ ሁለት ነገሮችን አድርጓል። እናውቀው ፈሪሳውያን የሚባሉት የአይሁድ ነገዶች ክርስቶስ አምላክ እንደሆነ አያምኑ። እውነት ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ርቦት ይሆን ወደ በለሲቷ ሄደው? ከበለሲቷ ፍሬ ለመብላት የሄደው ርቦት ነው? እኛም የምንራበውን አይነት ራብ ተርቦ ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የመንክር ሚዲያ ተከታታዮች በያላችሁበት የእግዚአብሔር ሰላምታ ይድረሳችሁ። እንደምን አላችሁ? አሜን እግዚአብሔር ይመስገን ብለን እንድናመሰግነው አንደበታችንን ለምስጋና የከፈተልን ለባሪያው አምላካችን ስሙ በሚወዱት በሚያከብሩት ከጥንት ዓለም እስከ አጽናፈ ዓለም የተመሰገነና የተከበረ ይሁን። አትለየውምና እናታችን እመቤታችን ቅድስተ ቅዱሳን ድንግል ማርያም ጸአሊተ ምሕረት አቁራሪተ መዓት አምላክ ብለን የምንጠራት እናታችን ድንግል ማርያም በሚወዷትና በሚያከብሯት በጻድቃን ሁሉ ስሟ የተመሰገነና የተከበረ ይሁን። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ በቤቱ የመረጣቸው ያጸደቃቸው እንደየክብራቸው እንደየማዕረጋቸው ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ ቅዱሳን ነቢያት፣ ሐዋርያት፣ ሊቀ መላእክት፣ ነገደ መላእክት ሁሉ እንደየክብራቸው እንደየማዕረጋቸው የተመሰገነና የተከበሩ ይሁኑ። እንግዲያስ የእግዚአብሔር ቤተሰቦች ይሄ መንክር ሚዲያ የራሴ ዩቲዩብ ቻናል ነው። በዚህ ቻናል ላይ የሚለቀቀው ሁልጊዜም መንፈሳዊ ነገር ነው፣ መንፈሳዊ ትምህርት ነው። ይሄን መንፈሳዊ ትምህርት የምትፈልጉ ሁላችሁም ሰብስክራይብ እያደረጋችሁ የደወል ምልክቱን እየተጫናችሁ አባል እንድትሆኑ ለሚያስፈልጋቸው ለጓደኞቻችሁ፣ ለወንድሞቻችሁ፣ ለእህት ወንድሞቻችሁ ደግሞ ላይክ ሼር እያደረጋችሁ እንድትተባበሩን እግዚአብሔር ተስና ጠይቃችኋለሁ። እንግዲያስ የሚያስተምር እግዚአብሔር ነው፣ የሚመክር እግዚአብሔር ነው፣ የሚገስጽ እግዚአብሔር ነው። አሁን ያለንበት ሰሞነ ሕማማት ላይ ነው። ሳና አልፎ ሰሞነ ሕማማት ላይ ነው። ሊቃውንት አባቶቻችን ደግሞ እንዳስተማሩን እያንዳንዱ ቀናት ከእሁድ የከሰዓት ጀምሮ ነው እንግዲህ ሕማማት የሚገባው። ከሰኞ ጀምሮ እስከ አርብ ያለውን ቀን ሊቃውንት አባቶቻችን ስም ሰጥተው ሰይመው አስቀምጠውልናል ማለት ነው። ለዛሬ እያንዳንዱን ቪዲዮ እሰራለሁ በተከታታይነት እስከ አርብ ያለው። አሁን በዚህ ቪዲዮ የምታገኙት በዕለተ ሰኞ ምን አይነት ሕማም ተደረገ፣ ምን አይነት ቀን ነው፣ ሰኞ ምን ይመስላል፣ በቤተክርስቲያን ስናየው የሰኞ ዕለት ምን ይመስላል የሚለውን ነው የምናየውና ወደ ትምህርቱ ከመሄድ አንፃር ጊዜም ስለሌለን በዕለተ ሰኞ ጌታችን መድኃኒታችን ኢየሱስ ክርስቶስ ሁለት ነገሮችን አድርጓል። ቤተ መቅደስን ያጸዳበት ዕለትና መርገመ በለስ ማለት ደግሞ በለስን የረገመበት ዕለት ነው። በለሱ ለምን ተረገመ? ቤተክርስቲያን ውስጥ እንዴት ቆሽሾ ነበር? ምን አድርጎ ነው ያጸዳው የሚለውን ለትንሽ ደቂቃ ያክል አብረን እናያለን። የሚያስተምር እግዚአብሔር ነው፣ የሚገስጽ እግዚአብሔር ነው፣ መካሪውም እግዚአብሔር ነው። እኔ እዚህ ጋር ቪዲዮውን እየሰራው እያተማርኩኝ እናንተም ደግሞ በያላችሁበት ቪዲዮ ሲደርሳችሁ እንማራለን ማለት ነው አብረን። እግዚአብሔር መንፈስ ቅዱስ በማካከላችን ሆኖ ያስተምረን። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ሆሳዕና ወደ ኢየሩሳሌም በውርንጭላ አህያ ላይ ተጭኖ ከመምጣቱ በፊት ኢያሪኮ ላይ በማቴዎስ ወንጌል ምዕራፍ 20 መጨረሻው ምዕራፍ አካባቢ ላይ ሁለት አይነ ስውሮችን ፈውሶ ነበረ ወደ ደብረ ዘይት የመጣው ማለት ነው። በደብረ ዘይት በቢታንያ ወደ ቤተፋጌ አካባቢ ሲደርስ ነው ሁለቱን ደቀ መዛሙርቱን ልኮ ሁለት አህያዎች አንዲቷ እናቲት ናት፣ አንደኛዋ ደግሞ ውርንጭላታ ይዛችሁ ኑ ብሎ ያዛቸው ማለት ነው። በዛ ዕለት በምስጋና ነበረ። ሌላ ጊዜ በምስጋና አልነበረም። ክርስቶስ እያስተማረ እየመከረ ነበረ ወደ ተለያዩ ከተማዎች ይሄድ የነበረው። ግን በዛ ዕለት የሚገርመው ነገር በምስጋና ወደ ኢየሩሳሌም ሲገባ ይሄ ማን ነው የመጣው ብሎ ተበሳጩ ይላል። ፈሪሳውያን እንደምናውቀው ፈሪሳውያን የሚባሉት የአይሁድ ነገዶች ክርስቶስ አምላክ እንደሆነ አያምኑ። ለምሳሌ ኒቆዲሞስ ከነዛ ወገን ስለሆነ አንተ መምህር ሆይ ብሎ ነበረ ክርስቶስን የተናገረው። በዚህ ዮሐንስ ወንጌል ምዕራፍ 3 ላይ እንደምናየው መምህር ሆይ አንተ ከሰማይ የተላክ መምህር ነብይ እንደሆንክ እናውቃለን ብሎ ነው የተናገረው እንጂ አንተ አምላክ ነህ ብሎ አልተናገረም ማለት ነው። ስለዚህ ፈሪሳውያን ማንን አያምኑም? ክርስቶስ አምላክ መሆኑን አያምኑም ማለት ነው። ስለዚህ ነው እንደዛ የተከራከረው ማለት ነው። እነኚህ ማን ነው ይሄ ከዚህ የመጣው ብሎ ተከራከሩ ማለት ነው። ክርስቶስ ላይ ስልጣናችንን ሊቀማ ነው ምናምን ብሎ በሱ ላይ ተነሱ። እንግዲህ ምንድነው ከዚህ ነው የሚጀምረው ማለት ነው። ብስጭታቸው ከዚህ ጀመረ። በዕለተ ሰኞ ጌታችን ኢየሩሳሌም እንደደረሰ ወደ ቤተ መቅደስ ነው የገባው። የሚገርማችሁ ማለት ነው
ቤተ መቅደሱን ለማጽዳት ወደ ቤተ መቅደስ ነው የገባው። ቤተ መቅደሱ ሲገባ ቤተ መቅደሱ ውስጥ የተለያዩ ሸቀጣ ሸቀጦች፣ የተለያዩ ዕቃዎች እንዲሁም ደግሞ እርግቦች እየተሸጡ ነበር ይላል። ክርስቶስም ሸቀጣቸውን እየደፋ እርግቦችንም ወደ ውጭ እየወረወረ ነበር ያወጣቸው ይላል። እየረገጠባቸው ማለት ነው። ከዛን ቤቴ የጸሎት ቤት ይባላል እንጂ የንግድ ቤት አይባልም፣ እናንተ ግን የወንበዴዎች መፈንጫ አደረጋችሁት ብሎ ክርስቶስ ተናደደባቸው ማለት ነው። በአይሁድ ላይ ተበሳጨባቸው ማለት ነው። የሚገርም ነገር ነውና የእግዚአብሔርን ቤት እኛ የእግዚአብሔር ቤተ መቅደስ ናችሁ ተብለን የእግዚአብሔርን ቤት ያረከስን ብዙዎቻችን አለን ማለት ነው። ዛሬም በዚህ ዓለም ላይ ይሄን ማስተካከል እንዳለብን ክርስቶስ ያስተማረበት ዕለት ነውና ቤቱን ያጸዳበት ዕለት ነው። ከዛም ጌታችን መድኃኒታችን ኢየሱስ ክርስቶስ ቤቱን ካጸዳ በኋላ ከነሱ ጋር አላደረም ይላል። ጥያቄ እንደሚበዛበት ስለሚያውቅ ከነሱ ጋር አላደረም፣ ወደ ቢታንያ ተመልሶ ነው። ቢታንያ አድሮ በማግስቱ ወደ ኢየሩሳሌም ተመለሰ ይላል። የሚገርማችሁ ማለት ነው። ወደ ኢየሩሳሌም ሲመለስ ግን ራቦ ይላል። ሰማይን የፈጠረ ምድርን የፈጠረ አምላክ፣ ሰማይን ያለ ምሰሶ የዘረጋ አምላክ፣ ድንጋይን አለትን እየሰነጠቀ ውሃ የሚያፈልቅ አምላክ፣ እንደገና ደግሞ እያንዳንዱ እዚህ ምድር ላይ ያሉትን ፍጥረታት የሚመገቡትን ምግብ የፈጠረ አምላክ ራበው ነው የሚለው። ከዛን ሲረበው አንድ በለስ አየ ይላል። በለሷ ለምልማለች። ከበለሷ ሊበላ ሲሄድ ግን ፍሬ አጣባት ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ ማለት ነው። ፍሬ አጣባት። ፍሬውን ባጣባት ጊዜ ረገማት ይላል። በለሲቱም እዛ ጋር ደረቀች። በለሲቷ በምትደርቅበት ሰዓት ደቀ መዛሙርቱ እንዴት አደረቀው? ምን አድርጎ ነው ያደረቀው? ይህን ስለተናገረ ብቻ አደረቃት ብሎ ተናገሩ ይላል። ክርስቶስም እንዲህ ሲል መለሰላቸው፣ እናንተ ብታምኑ እምነት ቢኖራችሁ እኔ በለሱ እንዳደረኩ ብቻ አይደለም የምታደርጉት፣ ከዚህም በላይ ማድረግ ትችላላችሁ። ልክ ማቴዎስ ወንጌል ምዕራፍ 17 ላይ አልቦ ዘይሳነክሙ የሚሳናችሁ ነገር የለም ብሎ እንደተናገረ ጌታችን እናንተ ይሄንን ተራራ እንኳን ከዚህ ተነስተ እዛ ጋር ተተከል ብትሉት ይደረግላችኋል፣ በእምነት የለመናችሁት ነገር ይደረግላችኋል ብሎ ነገራቸው ማለት ነው። አሁን እንግዲህ ሁለት ነገሮችን አድርጓል ማለት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ሰኞ። አንደኛ ቤተክርስቲያንን ያጸዳበት፣ ሁለተኛ ደግሞ በለሲቷን የረገመበት። እውነት ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ርቦት ይሆን ወደ በለሲቷ የሄደው? ከበለሲቷ ፍሬ ለመብላት የሄደው ርቦት ነው? እኛ የምንራበውን አይነት ራብ ተርቦ ነው ወይስ ምን አይነት ራብ ተርቦ ነው የሄደው? እንግዲህ በቆሮንቶስ መልእክት ላይ ጳውሎስ ሲናገር እናንተ የእግዚአብሔር ቤተ መቅደስ ናችሁ ይላል። እናንተ ምንድናችሁ? እግዚአብሔር ቤተ መቅደስ ናችሁ። እናንተ የእግዚአብሔር ታቦት ናችሁ። ቤተ መቅደሱን የሚያፈርስ ቤተ መቅደሱን የሚያረክስ ሰውን እሱን እግዚአብሔር ያፈርሰዋል ይላል። ስለዚህ ቤተ መቅደስ የተባልነው እኛ ራሳችን ነን ማለት ነው። አሁን ስንቶቻችን ነን ቤተ መቅደሱን በእግዚአብሔር አርአያ እግዚአብሔር እኛን ሲፈጥረን ንግብር ሰበብ አርአያ ነው በአምሳሌነ ሰውን በአርአያችን በምሳሌያችን እንፍጠር ብሎ ነው እግዚአብሔር በዘፍጥረት 1 ቁጥር 26 ላይ የተናገረው ማለት ነው። በአርአያው የተፈጠረውን ሰው ደግሞ እግዚአብሔር እንዲረክስ አይፈልግም። ስለዚህ ምንድነው ጌታችን ተርቦ አይደለም። በቀላሉ ለመናገር ያህል ጌታችን ተርቦ አይደለም ወደ በለሲቷ ሄደው። ቤተ መቅደስም የተባለው እኛ ነን ማለት ነው። እኛ ረክሰን አየን፣ ሊያድነን መጣ። ሊያድነን ሲመጣ ግን መልካም ፍሬ አጣብን፣ ጥሩ ስራ አጣብን ማለት ነው። ልክ ያዕቆብ ምንድነው የሚለው? ከነፍስ የተለየ ስጋ የሞተ እንደሚባል ሁሉ ከመልካም ምግባር የተለየ እምነትም የሞተ ነው ይል የለ። እኛ መልካም ስራ አጣብን ማለት ነው። ሲራቡ አላበላንም፣ ሲጠሙ አላጠጣንም፣ ታስሮ አልጠየቅንም። እንዲህ አይነት ምግባሮችን ስላጣብን ጌታችን መድኃኒታችን ኢየሱስ ክርስቶስ በለስ የተባለችው የኛ ሰውነት ናት፣ ፍሬ አጣብን፣ በለሲቷን ረገማት ይላል። እኛም ተረገምን ማለት ነው። ይሄ መርገሙ ምንድነው የሚያሳየው? አዳምና ሔዋን የተረገሙትን አይነት መርገም እርግማን ነው የሚያሳየው ማለት ነው። ስለዚህ እኛ ቤታችንን ንጹህ አድርገን ብንጠብቀው ክርስቶስ እኛን ሊያድነን ነበር የመጣው ማለት ነው። አንድ ምሳሌ ልውሰድላችሁ። እኔ የእግዚአብሔር ቤተ መቅደስ ናችሁ ብሎ ጳውሎስ እንደጻፈው በአርአያው ነው የፈጠረን። ሥላሴ በአርአያቸው ነው የፈጠሩን። ለምሳሌ አንድ ሴሰኛ አዳሪ እንውሰድ። እኔ የነሱን ኃጢአት ለመግለጽ ፈልጌ አይደለም። ስለ ኃጢአት ካወራን እኔም የኃጢአት ክምር አለብኝ፣ ግን ለትምህርት ያህል ፈልጌ ነው እንዲመለሱ ፈልጋለሁ ማለት ነው። እንግዲህ አንድ ሴሰኛ አዳሪ
በስላሴ አርአያ የተፈጠረውን ገላዋን በብር እየሸጠች ትኖራለች። ያ እሷ እንደዛ የምታደርገው ገላ ግን የእግዚአብሔር ቤተ መቅደስ ነው። እግዚአብሔር በአርአያውና በመልኩ የፈጠረው። የሚገርማችሁ በብር ነው አይደለ? ለብር ብላ ነው ገላዋን የምትሸጠው። ለዚህ ዓለም ብላ ነው ገላዋን የምትሸጠው። እኔ ስገጂ ጹሚበት ለነፍስሽ ስጋሽን አስገዢው ብዬ ያደረኩትን የፈጠርኩትን ገላ አንቺ ግን አረከስሽው ብሎ ነው የሚበላጨው ማለት ነው። እንዲህ አይነት ስራ እየሰራን ነው ማለት ነው። ፍሬ ያጣብን እግዚአብሔር። ስለዚህ ሁላችንም መመለስ አለብን። እንድንመለስ ወደ እግዚአብሔር እንድንመለስ ጌታችን መድኃኒታችን ኢየሱስ ክርስቶስ በዛሬቱ በሰኞ ዕለት ቤተ መቅደሱን ለማንጻት ቤተ ክርስቲያኑን ንጹህ አድርጉ ለማለት ያህል ያስተማረው ትምህርት ነው ማለት ነው። በለስንም የረገመው የኛ ሰውነት ነው። መጀመሪያ የተረገመውን እርግማን አይነት ለማሳየት ነው እንጂ በለሲቷ ፍሬ የታጣባትን በለስ ልክ እስራኤል ማለት ባይዘዌ ብዙ መጽሐፍ ቅዱስ ላይ እስራኤል የሚለውን ቃል ብዙ ቦታ ላይ ልታገኙት ትችላላችሁ። እስራኤል ማለት ሕዝበ እግዚአብሔር ማለት ነው። ሕዝበ እግዚአብሔር ያቺ የበለሲቷ ቅጠል የእስራኤል ሕዝቦች ናቸው። ምንድናቸው? የእስራኤል ሕዝቦች ናቸው። ግን ለምልመው እምነት እያላቸው መልካም ስራ መልካም ምግባር የታጣባቸው የእስራኤል ሕዝብ ናቸው ማለት ነው። ያቺ በለስ ቅጠሏ መለምለሟ በአርአያ እግዚአብሔር መፈጠራቸውን ያሳያል። ግን ፍሬ ታጣባቸው ማለቱ ደግሞ ጥሩ ምግባር እንደሌለባቸው የሚያሳይ ነውና በቀላሉ በዕለተ ሰኞ የተፈጠረው ነገር ይሄ ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። ቀጣዩን የማክሰኞውን ምንድነው የተደረገው ማክሰኞ ዕለት ምንድነው የተሰራው የሚለውን ደግሞ በቀጣይ ቪዲዮ እንገናኛለን። አመሰግናለሁ።